ብላቴና ዳዊት ከመቅደሱ አይለይም። ብላቴኖች ስሙ፣ ዛሬ ብላቴኖች ይወለዳሉ። አንደኛው ብላቴና ነው። የእግዚአብሔር ቃል በቃል ላይ ነግሯለሁ። ይሄን ሲሰሙ ይሄን ያዘጋጃችሁ እግዚአብሔር ይባርካችሁ። ለምድራችሁ ለኤርትራ መልእክትም አለኝ፣ ግን እናገራለሁ። ሐሳቡን ልጨርስ። እግዚአብሔር በመድረክ ላይ ብቻ አይደለም ያቆመው፣ በሚሄድበት ቦታ ላይ ምን ጊዜም ድንኳን ውስጥ ያለው ይህ ሰው ጸሎት አያስፈልገውም። ከዚህ በኋላ ማደሪያ ውስጥ ያለ ሰው ጸሎት ያስፈልገዋል። አንደበቱን ሲከፍት ይሁን ሲል ይሆንለታል። ክብር ለማን ነው? እግዚአብሔር ይናገራል። ምልክት ነው የምሰጣችሁ። ይህ ሰው ኃያላኖች አስጨነቁት። መዝሙረ ዳዊት 43 ቅድም ለአንዲት መልእክት ተናግሬ በእግዚአብሔር ቤት በዘመኑ ጽድቅን እያደረጉ እየተዉ የሚሸነግሉ የሚያስመስሉ ይነሱበታል። ይህ ሰው በምልክት እግዚአብሔር አቁሞታል። እሱም ወደ እግዚአብሔር ቀና ብሎ ጠየቀ። የጠየቀውን መዝሙረ ዳዊት 43 ያክል በገናህን ታነሳለህ፣ ትዘምራለህ፣ ትሸበሽባለህ፣ ትወጣለህ። እንደገና መዝሙረ ዳዊት 52 ላይ አሁንም ዳዊት በአቢሜሌክ ቤት ተቀምጦ በነበረበት ሰዓት ላይ አሁንም ዳዊትን ፈላጊዎች ነፍሱን አስጨነቁት። ያ ቃል ለሱ ነው። ዛሬ እግር በእግዚአብሔር ቤት እንደተተከለ እንደ ወይራ ዛፍ ለዓለም ታመሰግናለህ። በአንተ ብላቴኖች ይወለዳሉ። ከዚህ በኋላ እነዚህ ልጆች እዚህ ያሉ በጠቅላላ ስለ አንተ ይማልዳሉ። ከፍታ በደመና ላይ ነው። እግዚአብሔር ትልቅ ነው። የእግዚአብሔር ወይስ ስሙኝ። የጸሎታችሁ እንባ ጽዋ በእግዚአብሔር ዘንድ ሞልቷል። ትናንትና የምታዩት ትናንትና ያስጨነቃችሁ ኤርትራኖች ወደ ምድር ሁሉ የበተናችሁ ለዓላማ ነው። በምድሪቱ ላይ የሚሆነው እግዚአብሔር በእግዚአብሔር አቆጣጠር ታላቅ አውሎ ነፋስ ወደ ምድር እየሄደ ነው። ምድሪቱን ያለውን ያነሳል። በኢትዮጵያ፣ በኤርትራ፣ በጅቡቲ፣ በሶማሌ፣ በየመን እንደዚህ በሱዳን ያካልና ያ ምድር የወንጌል ደሴት ይሆናል። እግዚአብሔር ትልቅ ነው። እናንተም ይህም በሬዲዮ በአየር ላይ የምትለቁት ዓለም እየሰማው ነው ያለው። ዓለም እያየው ነው። በእናንተ አንደበት ውስጥ የወጣው ቃል ሳይደርስ አይመለስም። መጥቶ ይመጣል። ትዘምራለህ። በዘመርከው ቃል ላይ ቃል ይሰጣል። ቀጥል። በነቢያት መንፈስ ተቀብታል። እግዚአብሔር ትልቅ ነው። እግዚአብሔር ይባርካችሁ። እኔ አንድ መዝሙር ዘምርላችኋለሁ። የምትወዱት የምታውቁት ከኔ ጋር ትዘምራላችሁ። ክብር ለማን ነው? የእግዚአብሔር ሰዎች ከቻልኩ ትከተለኝ። አምላኬ ለኔ ይኸው ደረሰ፣ በጸና ስሙ ግንቡ ፈረሰ። ቅጥሬንም ሁሉ በሳት ተከቧል፣ መውጣት መግባቴ በኢየሱስ ሆኗል። ጠላቴ እርግጥ ደግሜ ሸሸ አብዝቼ ረጋግጬ ከፊቱም ወጣ ምስጋና ከፊቱም ወጣ ምስጋና ይዤ ከፊቱም ወጣ ጠላቴ እርግጥ ደግሜ ሸሸ አብዝቼ ረጋግጬው ከፊቱም ወጣ ምስጋና ይዤ ከፊቱም ወጣ